ሰላም ሰላም፣ እንዴት ናችሁ? ውድ ሀገሬ የኢትዮጵያና የኤርትራ ልጆች እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን። ያው ደግሞ ጊዜን፣ ቀንን፣ ሰዓትን የሚጨምር እግዚአብሔር ስለሆነ ሰዓትና እድሜ ቀን ጨመረልኝና ይችን ቀን እንደገና ቅዳሜን እንደገና ለመኖር እግዚአብሔር ፈቀደልን። እግዚአብሔር በእድሜያችን ላይ አንድ ቀን ጨምሮ ያለፈውን እንድንረሳ ባይቸር እንድንቀጥል እግዚአብሔር ሰጠንና እንዴት ናችሁ ልላችሁ ነው ወደ እናንተ የመጣሁት። እንደገናም ደግሞ እንደተለመደው ጊዜን፣ ሰዓትን፣ ቀንን፣ ሰዓታትን፣ አመታትን ለጨመረልን ለእግዚአብሔር ደግሞ ምስጋና። ምክንያቱም እኔ ለራሴ እንደዛ ነው የምለው። እኔ ያላመሰገንኩ ማን ያመሰግንሃል? የሆነውን እያየው፣ የተፈጠረውን እያየው፣ የሚሆነውን እያየው፣ በህይወቴ የተከናወነውን እያየው እኔ ያላመሰገንኩ ማን ያመሰግንሃል? ስለዚህ በብዙ ምስጋና በብዙ አምልኮ እግዚአብሔርን እናመልካለን፣ እግዚአብሔርን እንጠይቃለን፣ እግዚአብሔር ፊት እንቀርባለን። ምክንያቱም የተጨመረልን ስለሆነ የሆነልን ስለሆነ የሆነልን ከሆነብን ስለማይበልጥ የሆነልን በጣም ብዙ ስለሆነ ስለ ኢየሱስ ስናገር የምናገረው ቃላት ያጥርብኛል። ምክንያቱም አንደበቴን በምስጋና መክፈት ስጀምር ያለፉት ችግሮች ሳይሆኑ የሆነልኝ ነው የሚገርመኝ፣ የተጨመረልኝ ነገር ነው የሚገርመኝ፣ በምስጋና መውጣት መግባቴ ነው የሚገርመኝ። ጌታን ወደ እኔ ሳይመጣ በፊት የነበረኝን ህይወት አውቀዋለሁ። ምንም ነገር ቢሞላ የሞላ አይመስለኝም ነበር። አሁን እኮ ጎዶሎ ሆኖ እያለ ግን ጎዶሎነቱ አይደለም የሚታየን፣ ሙላቱ፣ የእግዚአብሔር ሙላት። ምክንያቱም ምንም ነገር ከእግዚአብሔር ውጪ ምንም ነው። በቃ እግዚአብሔር ያለው ሰው ግን ሁሉ ሙሉ ነው። እግዚአብሔር ያለው ሰው ግን ሁሉ በእጁ ነው እና እግዚአብሔርን በማወቅ መኖር መታደል ነው። በትንሹ በጣምማ በቃ በተጠጋን ቁጥር እንደና አባቶቻችንማ የተገለጠልን ብንሆንማ እንዴት እንደምንኖረው በቃ እገርማለሁና በዚች በትንሹ በምናውቃት በተገለጠችልን ግን መኖር ስንጀምር የተሰጠን ይበልጥብናል። ያልሆነልን አይደንቀንም። ሃሌሉያ። ስለዚህ በብዙ ምስጋና፣ በብዙ መደነቅ፣ በብዙ አምልኮ ውስጥ ወደ እግዚአብሔር መቅረብ ይሆንልናል። ብዙ ምስጋና፣ ብዙ አምልኮ፣ ብዙ ስግደት። ሃሌሉያ። ብዙ ምስጋና፣ ብዙ ስግደት ወደ ማደሪያህ ይዤ እገባለሁ። አምላክ ነህና ስለሚገባህ ብዙ ምስጋና፣ ብዙ ዝማሬ ወደ ማደሪያህ ይዤ እገባለሁ። አምላክ ነህና ስለሚገባህ